እዛው ባለበት ሰፖርት የምታደርጊው ብዙ ድርጅት አለ፣ ግን የምትወስጂው አሁን የልጆች እናት ኩበና እዛው ሆነሽ ነው ሰፖርት። እዛው እያሉ አንቺ በየወሩ የትምህርት ቤታቸውን ዩኒፎርማቸውን ሰፖርት ለመውሰድ የልጆች እናት አለች። የፈለግሽውን ልጅ መርጣሽ በተፈራርምሽ በህጋዊ መንገድ ትወስጃለሽ። በቃ ልጁ ያንቺ ነው፣ ቤትሽ ታሳድጊዋለሽ። በቃ ያንቺ ልጅ ነው። ህፃናት አሉ ይኸውልሽ ተጥለው የተገኙ አንዱ ውሻ ይዞት የመጣ አራስ ህፃን ውሻ እንደዚህ ባፉ ይዞት የመጣ አፋጋለ እሳት ውስጥ የተጣሉ ሽንት ቤት ጉድጓድ ውስጥ የተጣሉ ህፃናት የልጆች እናት ጋር አሉ። ክፍለ ሀገር የዩኒቨርሲቲ ተማሪዎች ቤተሰብ ሳያት ዩኒቨርሲቲ ውስጥ ሆነው ከፍቅረኛቸው ያርሱና ወልደው ጫካ ውስጥ ይጥላሉ፣ ሽንት ቤት ጉድጓድ ውስጥ ይጥላሉ። ቤተሰብ እንዳያውቅ መውለዳቸውን። ለምን ዩኒቨርሲቲ ሊማሩ ነው፣ ተልከው ነው ወደ ክፍለ ሀገር ዶርም ነው። ገባሽ? ከዛ እነሱን አንቺ ኃላፊነት የምትወስጂው የገቢ ምንጭሽ ምናምን ማሳደግ ትችያለሽ ምናምን ይታያል። ይሄ ነገር ታይቶ በህጋዊ መንገድ ነው የምትፈራረሚው በስነ ስርዓት። በቃ መንግስት ያውቃል ያ ልጅን አንቺ መውሰድሽን። በቃ አንቺ ማንም አንቺ መጠያችን በቃ ልጅሽ ነው አንቺ እየነገርሽ ማሳደግ ከፈለግሽ ከፈለግሽ ደግሞ ሲያድግ እነግረዋለሁ እናቷ ለመሆኔ። ለምን አራስ ህፃናት አሉ። ያው የወሰድኳት ሴት ልጅ ህፃን አራስ ናት። ከዛ አንቺ ታሳድጊያታለሽ። እኔ አሁን ኢትዮጵያ ውስጥ ስላልሆንኩኝ እዛው እያደገች ነው። በሄድኩ ሰዓት ወስዳታለሁ። ትወስጃለሽ። ይሄ አሪፍ ከላይ ራስሽ ጋር ማሳደግ በጣም ደስ ይላል። ማርያም እንደ ልጅሽ አድርገሽ ታርጊ። መወለድ እኮ ቋንቋ ነው። ፍቅር ሰተሽ ካሳደግሽው ማንም ልጅ አንዳንዴ የወለድሽው ልጅ ማለት ነው ዱርዬ ይሆናል፣ ይጥልሻል። ለሀብት ለንብረት እናታቸውን አባታቸውን ፍርድ ቤት የሚገትሉ ሰዎች አሉ አይደል? እናት አባታቸውን የሚሳደቡ ማያከብሩ ልጆች አሉ። መወለድ አይደለም ዋናው፣ ፍቅር ሰተሽ ካሳደግሽ ፈጣሪ ከባረከው ከመሬት ላይ የተጣለ ልጅ አንስተሽ ያሳደግሽው ሊጦርሽ ይችላል። ባሽ ዋናው የተባረከ ይሁን ፈጣሪ ይባርከው። ዋናው እኛ ስናሳድግ ፍቅርና ክብር እንስጣቸው። የዘራንባቸውን ፍቅርና ክብር መልሰው ይሰጡናል። በጣም ደስ ይላል። ግን ማርያም እንደዚህ ራሱ አጋጣሚ ከተነሳ ቀር አንድ ነገር ትዝ አለኝና አማራ ክልል ላይ አማራ ክልል ሆናችሁ በህፃናትና በሴቶች እርዳታ ድርጅት ያላችሁ ሬጅስተር የሆነ ስፔሲፊክ ያን ስለሚፈለግ ኮንታክት ብታደርጉኝ ደስ ይለኛል። ህፃናት ላይ እና ሴቶች ላይ የምትሰሩ እርዳታ ድርጅቶች የምታውቁት ካለም ንገሩኝ። ስሙ እስቲ እኔም ጠይቄ ሰጀስት አደርግሻለሁ። ኮንታክት እንዲያደርጉሽ ይችላሉ። በህፃናትና ሴቶች ላይ ብቻ የሚሰራ የእርዳታ ድርጅት ሬጅስተር ያ በመንግስት ሬጅስተር ሊሆነ ያ ካልሆነማ ምኑን እርዳታ ድርጅት ይባላል? ያፍ ብቻ ዝም ብለው አለ ብዙ በስም እነሱ እውቅና ያልተሰጣቸው በመንግስት ሬጅስተር ካልተደረጉ ህጋዊ ህፃናቶቹ ራሱ በእውነት በእንደዚህ አይነት ማደጋቸው ለራሱ ትልቅ ነገር ነው። ምክንያቱም ስፔሲፊክ ለዛ ነገር ስለሆነ ነው። የሆነ ፈንዳል ትንሽ የተጋነነ ነገር አይደለም፣ ግን የሆነ ስፔሲፊክ ስለሆነብኝ ነው እንጂ ሁሉንም ኢትዮጵያኛ ሪስፔክት እናደርጋለን፣ ኢትዮጵያን በሙሉ። ግን ያ ስፔሲፊክ የሆነ አንድ ነገር ሲመጣ ለሆነ ቦታ ከተባለ አንዱን ከአንዱ ማድረግ ስለማይቻል ያን ነገር ያልኩት እንጂ ሌላ ክልሎችን አይመለከትም ለማለት አይደለም። ሲጀመር ክልል ብለሻል። እኔ ክልል ስትያል ሰሞኑን ምን የሰማሁት ሴቶችና ህፃናት ላይ የምትሰሩ ነው አይደል ያልሽው? ግን አማራ ክልል ነው። ሶሪ ቦታ ስለሚጠይቅ ነው። አሁን እንትን የተደረገው እዛ ቦታ ላይ ስለሆነ ነው። እኔ ኮንታክት አድርገውኝ ስለሆነ ያንን ቦታ ነው የሚፈልጉት። አሁን ለምሳሌ ዛሬ አፋርን አግዘናል አይደለ? የአፋርን ዳታ ወስደሽ ሌላ ቦታ አሰጭ አይደለ? አፋር ብሎ ነው የሰጠው። ስለዚህ ከኛ የሚጠበቀው ማድረስ ነው የተባለበት ቦታ። እንደዛ ስለሆነ ነው እንጂ ሌላ ምንም አይነት ክፍፍል ነገር የለም። ሰው ልጅ በሰውነቱ ብቻ ነው የሚታገዘው። ግን ይሄ ስፔሲፊክሊ ለዛ ቦታ ስለተባለ እኔ የምፈልገው ዛ ሬጅስተር የሆኑ ሰዎች እንደዛ ኮንታክት እንዲያደርጉ ነው የምፈልገው። የሰው ልጅ በሰውነቱ ሁሉም ሰው ስለሆነ ይወደዳል፣ ይከበራል። እገዛ የሚያስፈልገው እርግጠኛ የሆነ ለምሳሌ አንድ ሰው ታሞ ሲመጣ ቪዲዮ አብርቶ ፊቱን አይተነው የሕክምና ማስረጃውን አይተን የሕክምና ማስረጃው እውነት እንደሆነ ፎርጂድ እንዳልሆነ አረጋግጠን የማቅረብ ግዴታ አለብን። እኛ
ህዝቡ እኛን አምኖ ነው መማር። እኔ አንቺ ቤት መጥቼ እርዳታ ስረዳ በገንዘቤ አንቺን አምኜ ነው። አንቺ የምታመጪው ነገር እውነት እንደሆነ በአንቺ ተማምኜ ነው አይደል? ካልተሰጣ እንደ አንድ ረጂ አንቺን የመጠየቅ ሙሉ መብት አለኝ፣ ገንዘቤን በአንቺ ስም እስከሰጠው ድረስ አንቺ ቤት እስካዋጣው ድረስ። እኛ ራሳችንን ፊት ለፊት አጋልጠን እዚህ ጋር መጥተን ስንለምናችሁ ለማኝ እየተባለን እየተሰደብን ስንለምን የምናግዛቸው ሰዎች ታመምኩ እርዳታ ያስፈልገኛል ብለው የሚመጡ የምናግዛቸው ሰዎች መታመማቸውን እርግጠኛ ሆነን አይተናቸው ሕክምና ማስረጃቸውን አይተን ሕክምና ማስረጃቸው ፎርጂድ እንዳልሆነ ትክክለኛ እንደሆነ አረጋግጠን ኃላፊነት ወስደን ነው። እነዛ ሰዎች እየዋሹ ሆኖ ቢገኝ ህዝቡ እኛን ነው የሚጠይቀን። ብሬን አምጪ። እኔ እኮ አንቺን ስላመንኩሽ ነው አንቺ ቤት መጥቼ ያዋጣሁት እኮ ገንዘቤን ሳዋጣ አንቺን አምኜ እኮ ነው። ታመመ ብለሽ ስታመጪ የሕክምና ማስረጃውን አይቻለው እውነት ነው ስላልሽ አንቺ በአንቺ ስለተማመንኩ ነው እማዋጣው። ያንን እያየ ነው ህዝቡ እኛ ላይ ያለው እምነት እያደረ እስካሁን ድረስ እኛ ያስረዳናቸው የውሸት ነው ፌክ ነው ተብሎ የመጣ ስለሌለ በአይናችን የሕክምና ማስረጃ እያየን እያረጋገጥን መተን ህዝቡን በድፍረት ስለምንጠይቀው ስለተማመነብን ነው። እኛ ቤት ሶስታችን እርዳታ ስንጠይቅ ህዝቡ አምኖ አውጥቶ የሚሰጠን አይደል? ኤግዛክትሊ። እኛ ደግሞ ማንም ሰው እርዳታ መጥቶ እኛ ጋር ሲጠይቅ ብሄሩን ወይ ሃይማኖቱን አንቺ ቤት ያልተረዳ ሙስሊም፣ ክርስቲያን፣ ፕሮቴስታንት ኤኒ ሃይማኖት ያለው ያልተረዳ ሰው አለ? ሶሪ አንተ ሃይማኖትህ ይሄ ስለሆነ ላግዝህ አልችልም ብለሽ የመለሽ ሰው አለ? በፍጹም። ኦር ሶሪ ብሄርክ ይሄ ስለሆነ ላግዝህ አልችልም ይቅርታ ብለሽ የመለሽ ሰው አለ? ኖ ሰው ሁሉ በዛም አይነትም አይደለም። ግን ምንድነው ዋናው ነገር ሰው በመሆኑ መረዳት አለበት። እኔ አሁን ያለሁት ውጭ ሀገር ነው፣ ላይክ ካናዳ ነው የሚኖረው። እንደ ሰው አክብረው የሚኖሩት እዚህ ሀገር አይደለም እንደ ሰው። እኔ ደግሞ እንደ ሰው ማሰብ ይጠበቅብኛል ማለት ነው። እዚህ ሀገር ላይክ እኔ እንዲያገሉኝ ስራ ባያሰሩኝ ምን ሊሆን እንደሚችል እኔ ከእናንተ እርዳታ ነው የምጠይቀው ማለት ነው። ስለዚህ ይህን ኦፖርቹኒቲ ካገኘሁ እኔ ዋይናት እኔ ደግሞ ለሌላው ሰው ይሄ እንደዚህ አይነት ኦፖርቹኒቲ ለምን አልፈጥርም? እንደዚህ አይነት ነገር ከዘር ከሃይማኖት ከሁሉም ነገር የጸዳ ልዩነታችን እንዳለ ሆኖ ልዩነት ሊኖረን ይችላል። የሁላችን ማመለካከት ልዩነት ሊኖረን ይችላል። ግን ፖለቲካ ምስቲ ላይክ ሁማኒታሪያን ስትሰሩ ሰው በሰው በመሆኑ ነው። በተለይ እምነት ካላችሁ የምታምኑ ከሆነ በእግዚአብሔር በአላህ የምታምኑ ከሆነ ምንድነው ሰው በሰውነቱ ነው የሚከበር። እግዚአብሔር እንደዚህ እንትናን አትርዱ ምናምን ብሎ አያውቅም አይደለ? ልክ እንደዛ ሁሉ ያን ነገር ደግሞ ፕራክቲስ ማድረግ ከኛ ይጠበቅ። ይህን ነገር በምንችለው አቅም ሁላችንም ፍጹም ነን ማለት አይደለም፣ ግን በምንችለው አቅም እንዲህ አይነት ነገሮችን ማስተላለፍ እኛ ግዴታ ነው ብዬ አምናለሁ። ሶሻል ሚዲያ ደግሞ የሚያገለግለው ምንድነው እንደዚህ አይነት ነገሮችን ብሪጅ ሆነን እንድናገለግል ነው። እኔ ምናልባት እርዳታ ላላረግ ይችላለሁ፣ ግን ብሪጅ ለሆናችሁ ይችላሉ። ለተረጁና ለሚረዳው ሰው ብሪጅ ግን ለሆን ይችላል። ልክ እንደዛ ነው እኛ የምናገለግለው ማለት ነው። እኔ በዛ ኤቲክስ ነው ያለሁት። ሁላችንም በዛ ኤቲክስ ስለሆን ነው እንደዚህም አንድ ላይ የተሰባሰቡ እና ብቻ እናንተ ላይ እንዲደረግ የማትፈልጉትን ነገር ሰው ላይ አታድርጉ። ያኔ ይገባችኋል። እናንተ በዘር ሰው ሲያገላችሁ፣ በሃይማኖት ሰው ሲያገላችሁ ማየት ካልፈለጋችሁ ሌላው ሰው ላይ አታድርጉት። ያን ነገር ያኔ ታሸንፋላችሁ። ያኔ እንደ ሰው ማሰብ ትጀምራላችሁ ማለት ነው። በሌላ አመለካከት፣ ፖለቲካል አመለካከት የኔና የአቡ ምናልባት ልዩነት ሊኖረው ይችላል። የሳሪና የኔ ልዩነት ሊኖረው ይችላል። ያ ምንም ችግር የለውም። በልዩነት አንድ ላይ መሆን ይቻላል። መቻቻል የሚባል ነገር አለ። ምንድነው የሚባለው? መታገስ። ያው ዋናው መርህ መቻቻል ነው አይደለ? በልዩነት ማመን። ልዩነት አሁን እንደ ኢትዮጵያ ካሰባችሁ በጣም ዳይቨርስ የሆነ ባህል አለን፣ ዳይቨርስ የሆነ ካልቸር እንትን አለን፣ ቋንቋ አለን፣ ብዙ ነገር አለን አይደለ? ከለራችን ራሱ ዳይቨርስ የሆነ ነው፣ የተለያየ ነው ብዙ። ያን ነገር ተቻችለን ተመካክረን በልዩነታችን አምነን ካላሳለፍ ነው በስተቀር የምንጠላላ የምንለያይ እንቅፋት የምናወጣ ከሆነ ማደግ አንችልም፣ መተሳሰብ አንችልም። ሁሌም ክፋት የሆነ ነገር ነው አይምሯችን ላይ የሚያርፈው ማለት ነው። ግን ያንን ትተን ልዩነታችን ወደ ጎን ትተን አንድ የሚያደርገን ላይ አንድ መሆን መቻል አለብን። ምንድነው? ሂውማኒቲ
ለሰው መድረስ ምንድነው የመተጋገዝ ባህል። ይህን ደግሞ አባቶቻችን ያስተማሩን ነው። ጎረቤት ይረዳሉ። ሌላ አልፎ ተርፎ የውጭ ሀገር ዜጋ እንደ ጥሩ በጣም ደስ የሚል ሆስፒታሊቲ ምንድነው የሰው አቀባበል አለን። ቡና ፍልተን እንግዳ እናስተናግዳለን። ለምን ታዲያ እሱን አፕላይ እናደርገውም? እኛ ከራሳችን ህይወት ጋር ቡና ፍልተን እንግዳ የምንቀበል ከሆነ እዚህ ላይ ብላይ ስንመጣ ለምንድን ነው ዌልካም የማንላቸው? እህት ወንድሞቻችን እቤታችን እንጠራለን። ሰው እቤታችን ችግር የለብንም፣ ግን እዚህ ሚዲያ ላይ ስንመጣ እንፋጫለን፣ እንጋጋጣለን። ግን የሚያገናኘንን ነገር እንምረጥ፣ ፎከስ እናድርግ ወደ አንድነት የሚወስደን ነገር። አንድነት የሚወስደን በሂውማኒቲ በሰውነት ተፋቅሮ መተጋገዝ። ያ ደግሞ ሁሌም ወይን እንድናሸንፍ ያደርገናል። ፍቅር ያሸንፋል። ኖ ማተር ዋት። ምንም ነገ የሰደባችሁ ሰው ሊሆን ይችላል፣ ነገ ያጥላላችሁም ሰው ይችላል። በፍቅር ግን ሁሉን ነገር ማሸነፍ ይቻላል። በማገዝ ብዙ ነገር ታተርፋላችሁ። ከእግዚአብሔር ጸጋው በረከቱ ሻይን ማድረጉ ሁሉ ነገር ይሰጣችኋል። ሁሉ ነገር የምትፈልጉት ነገር ይደረጋል። ምርቃት ከምንም በላይ ነው። እግዚአብሔር ይስጥልኝ መባል ትልቅ ጸጋ ነው። ያንን ያጡ ብዙ ሰው ስላለ ማለት ነው። እና መልካም ነገር ማድረግ ለህይወታችን መሰረት ነው እና እንዳንድ የህይወት መርህ ተካፍሎ ማደር ምን በለውን የምናካፍል ሰዎች ነን። እናት አባቶቻችን ከኛ ቆርሰው ለጎረቤት ይሰጣሉ አይደለ? ያንን ነገር ነው ማድረግ መልመድ ያለብን ብዬ አስባለሁ። በውጭ ዓለም የምትኖሩ ሰዎች ዶኔሽን ኮንትሪቢዩት ማድረግ በጣም እዚህ ሀገር ባህል ነው። እኛ ሀገር ምንድን ነው እንደዚህ አይነት ነገር ባህላችን ነው መረዳዳት ምናምን። ግን እንደዚህ ላይክ በፎርም ነገር አልመጣም። እንደዚህ አሁን እንደ ጎፈንድሚ ምናምን አሁን ነው አይደለ እንደዚህ አይነት ነገር የመጣው የውጭ ሀገር ስናይ ምናምን ነው። እና ግን በጣም ደጋግ የሆነ ማህበረሰብ ያለን ተካፍሎ ማደር የሚፈልግ የሚያደርግም ተካፍሎ ያለውን ሳይበላ ሳይጠጣ ለሰው አሳልፎ የሚሰጥ ማህበረሰብ ነው ያለን። ያንን ነገር ማንጸባረቅ ደግሞ የኛ የልጆቹ ኃላፊነት ነው ብዬ ነው የማስበው። በጣም ደስ ይለኛል። በመልካም ነገር ስማችን ስለሚነሳ የሰው ልጅ ሶሻል ሚዲያ ላይ በተለያየ ነገር ስማቸው ይነሳል። እከሌ ተሳዳቢ፣ እከሌ ዘረኛ፣ እከሌ ሃይማኖት ሰዳቢ፣ እከሌ ብሔር ሰዳቢ፣ እከሌ ተብሎ እያንዳንዱ ሰው ቅጽል ስም አለው እና እርዳታ ሲባል ስማችን መልካም ስራ ላይ እርዳታ ላይ ሲባል ስማችን ስለሚነሳ በጣም ኩራት ይሰማኛል በእውነት እና አመሰግናችኋለሁ። እናንተ የመጀመሪያዎቹ ስለሆናችሁ ቴንክ ዩ ሳርጊ። እንደዚህ ገብቶሻል። ስብስብ ሆነሽ በመልካም ነገር እንደዚህ ስትጠሪ ጥሩ ነገር ስታስተምሪ የሆነ ቦታ ሰው ታመመ ተብሎ እሷ እኮ ማገዝ ትችላለች ተብለሽ ስትጠሪ ምን ያክል ኩራት እንደሆነ አስቢ። ከዛ ባሻገር ግን ዋናው ነገር መሰጠት ያስፈልጋል። ሰው ሲሰጥ ነው። ካልተሰጠው ምንም ማድረግ አይችልም። ሲሰጥሽ ደግሞ የተሰጠሽን ስጦታ አጠቃቀሙንም ማወቅ። ወንድ ልጅ ነክ ፍሊተር ባይኖርስ ታሳንጂ ወንድ ልጅ ነው ፍሊተር ባያረግስ ተደብቆ ፍሊተሩን ይፈልጋል። ወንድ ልጅ ትዳርም ቢሰላለው እኮ ነው። በፍሊተር እንኳን ትዳር ካገኘው ብሎ እኮ ነው ተደብቆ ፍሊተሩን ይፈልጋል። ቅድም ነው የገባው ይፈልጋል። አንቺ ዘንዮ አረባኪ ሰላም ስጪ መማሪ በጣም ናፍቃኝ ነበረ። አንቺ ዘንዮ አይደለም እኔ ፊልተር ማድረገው ምን መሰለሽ መማሪ ከልጅነቴ ጀምሮ የጣሜ ላመ የበላው ግራውንድ የለውም የኔ መልክ ገባሽ አይደለ? በምግብ ነው መልክ የሚመጣው። እኔ ደግሞ አሁን ገና 4 ዓመቴ መብላት ከጀመርኩ በትክክል ሊመጣ አልቻለም። ቢያንስ ምን አለ ብትጠብቂኝ 1-2 ዓመት ጠብቂኝ፣ ቦታ ይስተካከላል። ምንም አሁን በፊልተር ካልሆነ አይሆን። አራንተማ እኮ ሸበላ እኮ ነው። ካሁን አስጠቆረችኝ፣ ግን ይሄን ያህል ቢግ ዲፈረንት የለውም። ማርያምን ፊልተሩን አጠፋው። እንዴ ብሎ አላየሽም? ፊልተሩን እየፈለገ እኮ ነው ቅድም ማርያምን እኔ አምሳሌ ቀጥቃው ይኸው እመቤቴ ፊልተር የለውም። ይሄ እንደዚህ ወዛም ሆ ያብታም ልጅ መሰልክ፣ እንደዚህ ደግሞ አመዳም መሰልክ። ማርያምን ይሄ ፊልተር የለውም።
ይሄ ፊልተር የለውም። ስለጠቆርኩ ነው። ስለጠቆር ትንሽ ላቅለው ያምሻል። አሁን ይሁት ወዙ ሲመጣ አርገው ያኛው ኧረ በእናትሽ ነው አምሳለ ቃል በእናትሽ እኔ ወሬ አታውሪ አንቺ ችግር ግን በፊልተሩ አላርጋት። ቆይ በስተ አይሆንም። ይሄ አስጠቆርሽኝ ነው ተመሰካውን ሲያርግ አርገው አያት ያብታም ልጅ መሰለ ባንዴ ወዙ መጣ ቀላ አብረቀረቀ ቅባት መሰለ ባንዴ ትንሽ የቀረኝ እኮ ትንሽ ነው የቀረኝ። ትንሽ የሆነ አትክልት ምናምን መብላት በቃ ትንሽ ነው። ለፊት ጥራት ለውሽም ምናምን ነው ሀቡዬ በአካል አውቀዋለሁ። ንገራት እኔ ጋር ቤት ነው አቡዳ ብያለሁ። በአካል አውቀዋለሁ ማሚ። ይኸውልሽ አሁን ድሮ እኔ በአጃክስ ነበር የምታጠበው። አሁን ለህዝቡ አሳይቻለሁ። ባለፈው በእንትን ጀምራለሁ። በሻምፖና በኮንዲሽነር ነው አሁን ንጽህናዬን እየጠበቅኩ ያለሁት። ይኸው ይሄ ሻምፖ በሻምፖና በኮንዲሽነር በሻምፖ ሰውነትህንም ጸጉር ነው ታዲያ ሰውነት አይታጠብም እንዴ? ሻምፖ ጸጉር ነውና ጸጉር እኮ ነው ሻምፖ። አይ እኔ ብብቴ ጋር ያለው ጸጉርም እዚህ ጋር ጸጉር ለብብቱ ጸጉር ሻምፖ ይጠቀማል። በሻምፖ ትንሽ ጊዜ ጠብቅ። ልክ ነው ማድረግ እንጂ በእውነት ሳርዬና መሚ እንዴት እንደናፈቃችሁ። አይ ሚስ ዩ። ከዚች አሞክሳስ የምታክል ሴትዮ ጋር እኮ በቃ ተጣብቄ እናንተን እኮ ናፈቃችሁኝ። ማርያምን ናፍቀናል በእውነት አሞክሳስ ይብላክ የተናቀ ያስረግዛል። እየቀጠቀጥኩት እኮ ነው። እሱ ይንቀኛል፣ እኔ በጌም ኤቭሪዴ እየቀጠቀጥኩት ነው። ወይኔ አቡዬ ጠዋት ብትኖሪ ዛሬ ህይወትሽን ትጣይ ነበረ። ኧረ ዝም በል። ፖስት ማድረገውን ታያለሽ። ህይወትሽን ነበር የምትጠዩ። እሺ አያለሁ። ዛሬ ጋይስ አለመኖሯ ጠቀማት። አለመኖሯ ወይኔ ፈጣሪ አወጣኝ። ተቀጥቅጬ ነበር ዛሬ ቻይና ፈሷ መለጣት አደባባይ ፈሷ መለጣት ጁሊያ ወይ ቺኒታ ኖ ቺኒታ ናት። አትረታትም። ፈሷ መለጣት የቻይና ፈስ እንደዚህ ግም ነው። እኔን ራሱ ገማኝ። ሙሉ ወደ 1000 ሰው ጥንባት በጥንባት ወጣ። የቻይና ፈስ እንደዚህ ነው። ቺኒታ አሸነፍካት። የመጨረሻ አላሸነፍኳትም። እሷ አላሸነፍኳትም። መጨረሻ ላይ ሄደን ተሸነፈን። እናው ጉረኛ ተሸንፈ ነው እንዴ ወሬ የምታወራው? እኔ እኮ ሲሸነፍ ሲያሸንፍ ወሬው ስትረስ ፈጠርኩባት ነው ያሉት። ጭንቀት ፈጠርኩባት። መማር ጭንቀት ፈጠርኩባት። 27 ምናምን ነው ማሸነፈው። 19 27 ምናምን የምቀጠቅጠው በእውነት እኔ ግን ሪካርደሮችን ወዳቸው አይባስ ተሸንፍ አይፖስቱም። ይኸውልሽ እኔ ብዙ ጠላት ስላለኝ ነው። ኢትስ ኦኬ ልንገርሽ መማር እርሟን ብታፈላ ጀበና ሙሉ አተላ እርሙን ያሸንፋል። እኔ ሳሸንፍ አለ ፖስት አለ መስዋዕት ተሸንፍ የለም ፖስት መማር ሁሌ የሚያሸንፍ አይፖስትም። ሁሌ ብርቅ አይደለም። ሁሌ እያሸነፍኩ ታዲያ አይፖስትም። መማርዬ በጨዋቱ ራሱ በቃ እንዳንደንስ እኮ ነው። ጨዋቱ በራሱ አንድ ነገር። ሳርዬ አሁን ዱባይ ልመጣ ነው። ሳርዬ ምን ይዤልሽ ልምጣ? የኔ ኬክ የኔ እህት የኔ ስስት ሲጀመር ስማ ልመጣ ነው ካልኩ አሁን ጨራርሽ አንድ ወር ቆያለሁ ዱባይ አንድ ወር ቆያለሁ። ማሻአላህ መቼ ነው የምትሄደው? ዱባይ አንድ ወር ቆያለሁ። አገልግሎታችሁን ምርታችሁን በፊት አውራሪ ማስተዋወቅ የምትፈልጉ አለው። እሺ ዱባይ ከችላለሁ። በቃ ብዙ አልጎዳችሁም፣ አስተዋውቅላችኋለሁ። መቼ እመጣለሁ? በቃ ልመጣ ነው አሁን። በቃ ስትሄድ ንገረኝ፣ እመጣለሁ። ለ3 ቀን እኔ እመጣለሁ። የቪዛ ስፖንሰር የሚያደርገኝ አጥቼ እኮ ነው። ቪዛ 1200 ድርሃም ገብቷል እና እሷን ስፖንሰር ለማግኘት ገባሽ። እኔ ሲበርደኝ ነው ኪሴ ልጅ የምከተው ስፖንሰር የሚያደርገኝ እየፈለኩ ነበር። አሁን አግኝቻለሁ። መቼ ነው የምትሄደው? ትኬቱን ራሴ ሁሉን አስቸግሮ ይቻላል እንዴ? አይቻልም። አይደለም የአንድ ወር 600 ምናምን ሲል ሰምቻለሁ። ዳኒ በቀን ኧረ እባክሽ እንዴ ስፖንሰር ሆነ ብር ነው ምናምን ብሎ ሀረካት እያደረገብኝ ነበረ። ይሄ ጎነማ እኔ እሸፍነዋለሁ።
እቺ ማጩጬ ናት። 50% ፈርቅ ይዞብኝ ነው። አይገርምም? ሐረካት ሲያደርግብኝ ነው። ወይኔ የሻርጃ ቪዛ ነው ያለው። እንዴት ነው ሻርጃ ብቻ ነው መንቀሳቀስ የምችለው በዛ ቪዛ? ኧረ አይደለም፣ የትም ቦታ ስትገባ ሻርጃ ኤርፖርት ነው የምታርፈው እንጂ የትም ሙሉ ኢሚሬት፣ በየትኛውም ኢሚሬት ቪዛ ብትገባ፣ በአቡዳቢ፣ በሻርጃ፣ በዱባይ በየትኛውም ብትገባ ሙሉ ኢማራቷ ላይ መንቀሳቀስ ትችላለህ። መብት ነው። ግን የምታርፈው የሻርጃ ቪዛ ከያዝክ በሻርጃ ኤርፖርት ነው የምታርፈው። ኦኬ። እኔ ደግሞ ሻርጃ እዛው ሻርጃ ተከልዬ እንዳልቀመጥ ብዬ ነው። ችግር የለውም። ዋናው ዱባይ ይሁን ብቻ። ሚኪዬ እንትናን ለምን አታናግረው? ማን ነበረ? ልኮ ሙቀት ነው። ኢቲኤች ዴሊቨሪ ኢቲኤች ዴሊቨሪ ኢቲኤች ዴሊቨሪ አናግረዋለሁ። እሱ ነው ማርያም ስፖንሰር ይሁን እና እዛ ሂጅ ፕሮሞሽን ሰራለታለሁ። በጣም ዴሊቨሪውን አድርጌ ዴሊቨሪ አደርግለታለሁ። ለምን አሁን መምጣት መረጥክ? ሙቀት ሰዓት ላይ አንተ ክረምት ላይ ብርድ ላይ ወንድም ያለ ናቲ ይዛል አይደል? እሱ ስራ ሚኪ ሰፕተምበር ላይ እንሂድ። ሰፕተምበር ላይ አብረን አማርኛ ሴፕቴምበር መቼ ነው መማሪ? በኢትዮጵያ መስከረም መስከረም በዚህ አጋጣሚ አንድ ነገር ልናገር፣ ይቅርታ አድርጉልኝ ወዳጆቼ። ይህንን ጥጋበኛ የጠራሁት እኔ ነኝ። ዋትሳፕ ላይ እና እፈልግሃለሁ ብዬው ነው እና ህዝቡ እንዲያቀልኝ የምፈልገው ነገር ስላለ ነው። ምንድነው እኔ ቲክቶክ ላይ ምሳሌዎቼ ነግሬያቸዋለሁ። አንደኛ ሮል ሞዴሌ ምሳሌ መማር ናት። ሁለተኛ ሳሪቲ ናት። ሳሪቲንና መማርን አይቼ ነው እኔ እርዳታ መስራት፣ ሰው ማግዝ፣ ለካ ቲክቶክ ላይ እንደዚህ መልካም ስራ መስራት ይቻላል ብዬ የእነሱን ራዕይ ተከትዬ ነው። እና እነሱ ደግሞ ሴቶች ናቸው፣ ዊመን ፓወር። እና በመቀጠል ደግሞ ሁሌ ለነገሩ ይህንን ሰውዬ ጠላቴ ስለሆነ ግን በጣም ራሴን አሸነፌ ነው ጠላቴን እያደነኩኝ ያለሁት። የምሬ ነው የምላችሁ። ከወንድ አንደኛ ማደንቀው ምወደው ምሳሌ የምሰጠው በቀደምም መሲ ሀበሻ ኢንተርቪው ስታደርገኝ ተናገራለሁ። ከወንድ አንደኛ ማደንቀው ሚኪ ፊት አውራሪ ነው። አመሰግናለሁ አቡዬ ማርያምን። አራዳ በቃ የእብድና ጥግ ተጫዋች፣ ሳቂታ፣ መልካም ስራ የሚሰራ ቪዲዮዎቹን ተመልክታችሁ ማየት ትችላላችሁ። እሱ ቲክቶክ ላይ ቢመጣው ሴት ሊጀነጅን ወይም ሐረካት ሊያረግ ሳይሆን ወገኑን ሊያግዝ ነው። ባልሽ ስላልሽው ቲክቶክ ላይ ነው ያልኩት። ባሌ ቲክቶክ ላይ የለም። ማሪ ቲክቶክ አይጠቀም። ቲክቶክ አራስ ለባሌ ምን ባልሽ ስላልሽ የእውነት አንተ ኢትዮጵያዊ በመሆንህ እኮራብሃለሁ። እንዳንተ አይነት ወንድም ስላለኝ ወንድሜ መከታዬ በጣም ነው የምኮራብህ። መልካምነትህን እንቀጥል። ኢትዮጵያ ትኮራብሃለች። የእውነት በቃ ሰው ሶሻል ሚዲያን እንደዚህ ለመልካም ነገር መጠቀም ይችላል። እኔ ኖቲስ ያረግሽው ሚኪ በእውነት በጣም እኔ አሁን ቲክቶክ ላይ ብዙዎች ማለት ነው ብዙዎች እርዳታ ላይ ተሳትፈው ምናምን ያውቃሉ። እኔ ያዝናና በጣም ሰው የሚያቅስ የማውቀው ሚኪ ነው። ከሚኪ ጋር ሆኖ እርዳታ መስራት በጣም ብዙ እርዳታዎች ላይ አብረን ሰርተናል እና እርዳታ ሁሉ አይመስለኝም አንዳንዴ በቃ በጣም በሚገርም ሁኔታ ነው ደስ የሚል እርዳታ ሰክሰስ ያለው። ግን ደግሞ ዘና እያላችሁ ድካማችሁ ሳይታወቃችሁ እንግዲህ አስቡት፣ ረጅም ሰዓት ነው የምንቀመጣለን። ሚኪ ካለ ግን በስመ አብ አይታወቀኝም እና እንዲሁ እንዳገጣጥኩኝ ነበር የሚያልቀው። አሁን በዚህ አጋጣሚ ለምን እንዳቆመ ራሱ ቢጠየቅ ደስ ይለኛል። እና መማር ፊቸሪንግ ገብታልኝ ነው እንጂ ያልጨረስኩም ገና። ስለዚህ ሰው አንተን ስትናገሪ እንትን አለኝ ገነፈለባት በእውነት ምንም ቃላት አይገልጸውም። እኔ በጣም ሪስፔክት የማደርገው በእውነት እርዳታን እንደዚሁ እንደ ቀልድ እየሳቅን ሳይታወቅ ድካማችን ሳናስብ የሚያግዝ ደግሞ በላይ በመገኘት ቪዲዮ በመስራት እኔ እንጃ ምንም ወደር የለውም በእውነት በጣም እና ትልቅ ሪስፔክት ነው ያለኝ። በጣም የምንወድህ የምናከብርህ የሳቃችን ምንጭ ነህ እና ምንም በቃ አይለውጥም። መድኃኒዓለም እንደዚህ ፈገግ ይላል። ህይወትህ ሁሉ ያማረ ነው።
በጣም አመሰግናለሁ። ልጨርስ እኔ ፊውቸሪንግ እንዳገባ አንተን የወለዱ እናቶች እናትና አባት የተባረኩ ይሁኑ። የሉም አይደል በህይወት ፈጣሪ ከላይ ሆነው ከሰማይ ቤት ሆነው ያዩካል፣ ይኮሩብካል። እናት አባትህ፣ ቤተሰቦች፣ ዘመዶች፣ ጎረቤቶች፣ የሰፈር ልጆች ሁሉም ይኮሩብሃል። ኢትዮጵያ ትኮራብሃለች። አንተ ኢትዮጵያዊ በመሆንህ እኛ ራስ እንኮራለን። ለምን አንተ ቲክቶክ ላይ የምትታወቀው አጸያፊ ስድብ በመሳደብ መጥፎ ነገር በማድረግ ብር በማጭበርበር በሌብነት በምን ሳይሆን በመልካም ስራ ኢቭን ወንድ ሆነህ ታግሰህ እንኳን መጥፎ ነገር እንኳን ለሚናገሩ ሰዎች መጥፎ ምላሽ የማትሰጥ ምን አይነት ጨዋ እናት እንዳሳደገች ምን አይነት ቤተሰብ እንዳሳደገክ ማሳያ ነህ። ጨዋ ቤተሰብ ያሳደገው ሰው ካፉ ከፉ ቃል አይወጣም። እናት ስትሳደብ ሰምቼ ካላቅም አንድ ቀን መጥፎ ቃል ካፍክ ሲወጣ ሰምቼ በኮመንት ቢሰዱክ መልሳት መልስ መጥፎ ቃል ካፍክ አይወጣ። ይሄ ምንድነው የሚያሳየው? ያሳደገክን ቤተሰብ ነው የሚያሳየው። ገባ? ምን አይነት ጨዋ ቤተሰብ እንዳሳደገክ ነው። ምን አይነት ጨዋ የጨዋ ልጅ እንደሆንክ ማሳያ ነው። ካፍክ ክፉ ቃል የማይወጣ ስድብ የወንድ ነው እስከሚሉ ድረስ ኢትዮጵያሱ ወንድ ነው ቢሳደብ፣ ሴት ግን እንዴት ትሳደባለች ይላሉ። አንተ ግን ወንድ ሆነ ከራሱ እማትሳደብ ስድብ የወንድ እንዳልሆነ ስድብ የባለጌ እንደሆነ ማሳያ ነህ። እና አመስግኜ ካላቅም እንደዚህ እና በጣም ላመሰግን እወዳለሁ ሚኪዬ። በእውነት አም ሶ ፕራውድ ኦፍ ዩ። እንደናንተ አይነት ጓደኛ ስላለኝ እንደ አንተ አይነት ጓደኛ ወንድም ስላለኝ ኩራት ይሰማኛል። አመሰግናለሁ በጣም በእውነት አቡዬ፣ መምዬ፣ ሳሪ እኔ በእውነት እኔ ልቀጥል። እሺ ሳሪ ፍትህ ለሳሪ የምር አቡ የምር በቃ የምር ሚኪ የሚወደድ ሰው ነው ታውቂያለሽ። ዝም ብሎ የሚወደድ ሰው በቃ ማለት እዚህ ቲክቶክ ላይ አይተሽ እንደሆነ ብዙ ሰው ሲታጅ ሲሰደብ ምናምን አይተሻል። ሚኪን ግን ማርያምን የሚሰድበው የለም። ይሄ ዝም ብለሽ እኔ ይመስለኛል እዚህ እንትን ወፍራምነቱ ምናምን እንትን ይሉታል ይመስለኛል። ገባሽ? በጣም በቃ በጣም ነው የምወደው እሱ ጋር ስትሆኚ ማርያምን መሳቅ ብቻ ነው። አይተሽዋል አንቺም ጋር መጥቶ እኛ የዛን ጊዜ ውሃ ገብቶብን እንደዛ እየተቀወጥን ለራሳችን እሱ ሲመጣ በጣም በቃ እኔ በእውነት በጣም መልካም ልጅ ነው። ለሰው ያስባል። ጥሩ ልጅ ነው። ጥሩ ልብ አለው። ዋናው ደግሞ ልብሽ ነው። ልብሽ ጥሩ ሲሆን በቃ እንትን በዛ ላይ እግዚአብሔር ደግሞ ስጦታ ሰጥቶታል። የሰው ሞዴል ሰጥቶታል። እዚህ በጣም ነው የምንወደው። የምርም በጣም ነው የምንወደው ታውቂያለሽ። በቃ በዚህ እድሜው አዲስ አበባ ኑሮ እንደዚህ ሰዎችን ለማገዝ የሚያደርገው ነገር በፊትም እርዳታ ላይ ራሱ በተደጋጋሚ ያው እንገናኝ ነበር። እሱ ካለ በቃ እርዳታው እንትን ነበር በሳቅም ያልካ አሁን ያው ካለው ነገር አንፃር ይመስለኛል ይህን ነገር ያቆመው። ግን ሚኪ በጣም ልጅ ነው። ብዙ ወዳጆችም እንዳሉት ማወቅ አለበት። በጣም ብዙ ወዳጆች አሉት ሚኪ። እኛ እንወዳለን። በጣም የአምሳ አለቃ ጥጋቡ ልጅ በጣም ነው የምንወደው። እኔ አመሰግናለሁ ሳርዬ፣ ሀብዬ። ቁጭ ብዬ ሳይሆን ቆሜ ነው ለእናንተ ማስጋና ማቅረብ የምፈልገው። በእውነት በጣም እጅግ በጣም አመሰግናለሁ። እዚህ ቲክቶክ ላይ ከመጣሁኝ ወደ 5 ዓመት ይሆነኛል እና እዚህ ቲክቶክ ላይ ስመጣ ያው ምንም አይነት በቃ ስላችሁ በብዙ ችግር ላይ ነበር የመጣሁት። እግዚአብሔር ይመስገን፣ እግዚአብሔር መንገድ አለው። ብዙ እኔ ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ፣ ግን አልተሳካልኝም። ምክንያቱም እግዚአብሔር ቀን ጊዜ ስለነበረው እግዚአብሔር ለእኔ ያዘጋጀው ታይም ስለነበረው ብዙ ጊዜ በረኪና ጠጥቻለሁ። ራሴን ለመፈጥፈጥ ብዙ ሞክሬ አልተሳካም። እናትና አባቴን እናቴን በልጅነቴን ያጣሁት፣ አባቴን ደግሞ ካደግኩ በኋላ ነው ያጣሁት እና እናትም የለኝም አባትም የለኝም እና ወንድሞቼ አሉ። ብዙ ወንድሞች ነው። ፋዘር ብዙ ነው የወለደው። 50 አለቃ ጥጋቡ ገብሬ አባቴ ወታደር ነው የደርግ ወታደር ከክቡር ዘበኛ ጀምሮ ወታደር የነበረ አባት፣ ለሀገር ያገለገለ አባት ነው ያለኝ እና እኔም የእሱን ስራ የአባቴን ስራ በጣም ቀጥቶን ያሳደገን የአባቴን ስራ ለሀገር ሰርቷል። እኔም ደግሞ ለሀገር ለወገኔ ለተቸገሩ ሰዎች በቃ እውቅናዬን ተጠቅሜ እያደረግኩ ያለሁት እና እኔ ይህንን የሰጣችሁኝን ምስጋና በእውነት በዛ ላይ ቲክቶክ ላይ ተጽዕኖ ፈጣሪዎች ናችሁ። እጅግ አመሰግናለሁ። በእውነት እጅግ አመሰግናለሁ እና በዚሁ አጋጣሚ ለወጣቶች ያገኛችሁትን እድል በጥሩ መጠቀም አለባችሁ። ያገኘኋትን እድል
በጥሩ ነው የተጠቀምኳት። በቃ እያንዳንዱ ትንሽ ብር ካገኘሁኝ እንደማንም ልጨፍር ልዝናናልም ያቺን ሸከፍ አድርጌ በቃ ህይወቴ። ምክንያቱም ድህነትን ያየ ረሃብን ያየ እሳትን ያየ በእሳት አይጫወትምና እንደዚህ ብዬ ራሴን ጥሬ ግሬ እዚህ ደርሻለሁ። ስፔሻሊ በቲክታኩ እርዳታ መምዬ ቅድም ለምንድን ነው እርዳታ ላይቭ ላይ ያቆመው ላልሽው፣ ያው አንዳንድ ሰዎች አረዳዳቸው መልካም አይደለም። እኔ ቲክቶክ ከጀመርኩኝ ወደ 5 ዓመት ይሆነኛል። ከፈረንጅ ጋር ስጫወት ምን ስል የሰው መሳቂያ ሆኜ ሸከፍ አድርጌ ያመጣኋትን ገንዘብ በእርዳታ ገንዘብ ነው የሰበሰበው፣ በድሃ ሰው ገንዘብ ነው የሚፈነጨው። ምንም አላራምድ አላንቀሳቀስ ሲሉኝ አይ እንደዛ ተሆነ ቪዲዮ ብቻ ይቀረጻል አካውንታቸው ተለጥፎ በዚች እንኳን ማገዝ ከቻልኩ ብዬ ምክንያቱም በሞራሊ